እያካሄድን ያለው ፕሮግራም ምንድነው? የቅድመ አንደኛ ደረጃ ተማሪዎችን ምገባ ፕሮግራም ያስጀመርነው። ይሄ ተማሪዎችን በትምህርት ቤት መመገብ ከታች ከቅድመ አንደኛ ደረጃ ትምህርት ቤት ጀምሮ መመገብ ነገ ከነገ በኋላ ጥሩ ሀገር ተረካቢ ትውልድ ለማፍራት ከመሰረቱ መሰራት አለበት የሚል አቅጣጫና ኢኒሼቲቭ ተይዞ እየተሰራ ስለሆነ ከዚህ አኳያ የዛሬው ፕሮግራም ይሄ ነው እንደምታዩት ነው ማለት ነው። ነገር ግን ደግሞ ይሄን ስናደርግ የሀብት ምንጫችን ወይም ደግሞ ምገባውን የሰጠን የክልሉ ትምህርት ቢሮ ነው ማለት ነው። ወደ 1.3 ሚሊዮን ብር የሚጠጋ በጀት አፍሶ ነው ለወረዳው የላከ። እንደገና ደግሞ የወረዳው መንግስት ደግሞ ከ300 ሺህ ብር በላይ ለምገባ ማብሰያ ቁሳቁስ የሚሆን ወጪ አድርጎ ለጊዜው ይህንን ፕሮግራም ማስጀመር ችለናል ማለት ነው። በዚህ ስር የሚሳተፉ ተማሪዎች ቁጥር ከ310 በላይ ናቸው። ዛሬም ቁጥራቸው እየጨመረ ነው። ከዚህ በላይ የሚሆኑ ተማሪዎች በሁለቱ ትምህርት ቤቶች በሚሊኒየም እና በሽንዲ ሙሉ ሳይክል ትምህርት ቤት ነው እየተካሄደ ያለ ማለት ነው። ይሄ እንደ መጀመሪያ የዛሬ መጀመሪያችን ቢሆንም ነገ አጠናክረን የምንቀጥለው ስለሆነ ምገባ ፕሮግራማችን በሁሉም በሀገሪቱ ክልሎች በተለይም ደግሞ በአማራ ክልል በዚህ ዓመት ስራ እንደ ዋና ኢኒሼቲቭ ሆኖ ስራ እየተሰራበት ያለ ስለሆነ ይሄ ነው ያለንበት ቁመና ማለት ነው ዛሬ